ፋኖስ ምዕራፍ 1 አሄሄ በፍጹም የማይመስለውን ነገር። ይልቅ ስማኝ ልጅ ጸጋዬ፣ በጓደኞች ፊት አንድ ነገር ላጫውትህ። ወህኒ ከወረደ ጀምሮ ጠያቂ የሌለውን አንድ እስረኛ እያየ የሚያዝን የወህኒ ፖሊስ ነበር። ታዲያ ይኸው ፖሊስ እስረኛውን ለብቻው ጠራና፣ እኔ የምለው አንተ ሰው ከሰው አልተፈጠርክም ወይስ ምንድነው ነገሩ? እስከ ዛሬ አንድም ሰው ሲጠይቅህ አላየሁም። ለመሆኑ ዘመድም ጓደኛም ጨርሶ የለህም ማለት ነው ብሎ ቢጠይቀው፣ ኧረ መኖርስ ብዙ አሉኝ፣ ሁሉም እዚህ ሆነው ነው እንጂ ያለና መለሰለት አሉ። ታዲያ ያንተም ነገር የዚያው ቢጤ ሆኖ ነው እንድታገባ የማይገፋፉህ። ሁሉም ያንተው ቢጤ ያላገቡ ሆነው ነው እንጂ ጋብቻን ጠልተው አይደለም። ገባህ አሉ አባባ ደሱ የሞጨሞጩ አይኖቻቸውን ተግ አድርገው ወደ እነ ጸጋዬ እያዩ። ጸጋዬና ጓደኞቹ በሳቅ ሲንፈቀፈቁ አባባ ደሱ በብርጭቆ የያዙትን ጠላ ጎንበስ ብሎ ተጎነጩና ከፈገግታ ጋር ፊታቸውን በዝግታ ቀና አደረጉት። ጥርሳቸውን ሲያገልጡ የሚያፈነጥቁት ፈገግታ እንደ ድምጻቸው ቃና ዋዘኛ ያስመስላቸዋል። ሆኖም ነገር የማያያዝ ችሎታቸውንና ጨዋታን የማስማማት ብልሃታቸው ከአነጋገራቸው ስልትና ከአይኖቻቸው እንቅስቃሴ ጋር በሳልነታቸውን ይመሰክራሉ። ዝግ እያሉ የሚያመጡት ጨዋታና ምሳሌ አይጠገብም። ሲመክሩ፣ ሲከራከሩ፣ ታሪክ ሲያወሱና ወግ ሲከፍቱ ሁሉ ቀልድና ምሳሌ የተሞላበት አነጋገራቸው ለጆሮ ይጥማል። ደሱ ሁለት እግሮቻቸውን ከጊዜ ወዲህ ያጡና በተሽከርካሪ ወንበር ጋሪ ላይ ተቀምጠው የሚንቀሳቀሱ ሰው ናቸው። የሕክምና ባለሟል የነበረው ጧሪ ልጃቸው ዶክተር ገዛኸኝ በአውሮፕላን አደጋ ከሞተና ረዳት ካጡ ወዲህ ጸጋዬ አስጠግቷቸው ጋር ይኖራሉ። ድሮ የአባቱ ጓደኛ ነበሩ። ብዙ ነገር፣ ብዙ መከራና ታሪክ አይተዋል። ሰፊ የህይወት ልምድ የሸመቱ የ73 ዓመት አዛውንት ናቸው። በመርከበኝነት ህይወታቸው ያጠራቀሙትን የጨዋታ ቋት ሲፈቱ ጥርሱን የማይገልጥ የለም። መጫወት ደስ ይላቸዋል፣ መቀለድም እንደዚያው። ስሜታቸው የሚደፈርሰው ከስንት አንዴ ነው። አልፎ አልፎ አሁን ያሉበትን ህይወት ከቀድሞ አስተያየት ያሰላሰሉ ጊዜ ያቺ ወደ ብሶታቸው ከተፈተልና ሀዘንና ዝምታ ይወጣቸዋል። አይክፋቸው እንጂ የከፋቸው ዕለት ምጽአት ያጠላባቸው ያህል ፊታቸው የሀዘን ምርግ ይለብሳል። ሁኔታቸው ይከብዳል። ከዚያ ውጭ የጨዋታ ቅርጫት፣ የቀልዳ ቀልድ ቋት ናቸው። በጸጋዬ መኖሪያ ግቢ ውስጥ ነው። ግቢው በንግድ ማተሚያ ቤት ደጃፍ በሚያልፈው ጎዳና ቁልቁል ወርዶ